ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ወያኔ ሓርነት ትግራይ ህወሓት ተኩስ መክፈቱ ተሰምቷል። ከዚህም ጋር ተያይዞ አዛዦቹ በቁጥጥር ስር መዋላቸውም እየተነገረ ነው። ውጥረቱም ጨምሯል። ከሽሬ ወደ ማይጸብሬ የሚወስደው መንገድ መዘጋቱ ተነግሯል። ይህም የሆነው ህወሓት ጦርነት ከከፈተ በኋላ ነው። ህወሓትም ጄኔራሎቹን በአዲስ መልክ አዋቅሯል። በቁጥጥር ስር የዋላቸው ጄኔራል አሉ ተብለዋል። ቤተሰቦቻቸው የት እንዳሉ እንደማያውቁ አሳልፈው ለኤርትራ እንደሚሰጧቸው እየተነገረ ነው። ይህን የመሰለ የዜና ትንታኔያችን ወደ እናንተ በሰፊው የምናቀርበው ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ከተማ የሚገኙት የአርሚ 15 አዛዥ ጄኔራል ጎሹ ገብረ በትናንትናው ዕለት በቁጥጥር ስር መዋላቸው ተሰምቷል። ትዕዛዙ ከክልሉ ሰላም ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኖ ወይም ፍስሐ ማንጁስ የሚባሉ ሲሆን ከላይ ትዕዛዙ እንደወረደ መሆኑ ተናግረዋል። ቢሮው ለክህደት የተዘጋጁ ኃይሎች ላይ እርምጃ እንደሚወስድ ትናንት መግለጫ ማውጣቱ ይታወሳል። ከዚህም ጋር ተያይዞ በስር ላይ የሚገኙ ጄኔራል ጎሹ ገብረ ፍርድ ቤት አለመቅረባቸውን የቤተሰብ አባሉ ገልጸዋል። የአርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጎሹ ገብረ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር በአጭር ጊዜ ብቻ እንደተገናኙ የቤተሰብ አባሉ ገልጸዋል። ጄኔራሉ ፍርድ ቤት ቀርበዋል የሚለው የተሰራጨ ያለው ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጄኔራሉ ወንድም የሆኑት ይብራህ ገብሬ ትናንትና በሰጠው ቃለ ምልልስ ጄኔራል ጎሹ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን ገልጸዋል። አቶ ይብራህ አክለውም ሁለት ግለሰቦች ጄኔራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን በመግለጽ ራሳቸው ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎታ ለመቅረባቸው አስረድተዋል። የጄኔራሉ ቤተሰብ ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጄኔራል ወንድም ከሰዋል። አቶ ይብራህ ዛሬ እንዳገኛቸው ተከልክለናል። ትናንት የተደረገው ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳቸው ቤተሰቡን ሲቀርጽ ነበር። ይህም ጄኔራሉ ከቤተሰቦቹ ጋር እየተገናኙ እንደሆነ ለማስመሰል የተደረገ ነው ብለዋል። ይህ በእንዲህ እንዳለ ጄኔራል ጎሹ ገብረ ወይም ፈንቅል በቅጽል ስማቸው የሚታወቁ በቁጥጥር ስር መዋላቸውን ተከትሎ ነው ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ወይም ህዝባዊ ወያኔ ሓርነት ትግራይ ክትትል ሲደረግባቸው የነበሩት በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰውን የትግራይ ኃይሎች አርሚ 15 አዛዥ ጄኔራል ጎሹ ገብረ ወይም በቅጽል ስማቸው ፈንቅል ህወሓት በቁጥጥር ስር እንደዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ወይም ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ እንደገለጹ ከሆነ የቀርበው ጄኔራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰ ወቅታዊ መረጃ መሰረት ጄኔራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችል ተመላክተዋል። ጄኔራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙ ከሆነ በጄኔራሉ ዙሪያ ያለው ቀጣይ ጣፋንታ ለኤርትራ ተላልፈው መሰጠት ነው ተብሏል። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጄኔራል ጎሹ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጄኔራሉ ያሳደገኝን ድርጅት አለቅም ቢሉም በመጨረሻ ግን ራሳቸው መከላከል በማይችሉበት ደረጃ መውደቃቸው አስረድተዋል። እንደ ቃል አቀባዩ ገለጻ ከሆነ ቲፒኤፍ ህወሓት ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉ እንደሚቀጥል ገልጾ ህዝቡ የሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጄኔራል ጎሹ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመስጠት ጉዳይ በትግራይ የፖለቲካና በታጣቂ ኃይሉ መካከል ያለው መቃቃር ይብለጥ እንደሚያባብሰው ከወዲሁ ተገምቷል። ይህ ሁሉ ከሆነ በኋላ አዛዦችም ተማርከዋል። በዛሬው ዕለት የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች በጠለምት በማይ ዳጉሽ ጥቃት ከፍተው ነበር። ጥቃቱን የከፈቱት የህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆኑ መከላከያ ሰራዊቱና የአካባቢ ጸጥታ ኃይል በጋራ በወሰዱት ያጸፋ እርምጃ መደምሰሳቸውና መበታተናቸውን የገለጹ ሲሆን የደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊ ከ3 ዲሽቃና ብሬን ከ20 ክላሽና የሞተር ተተኳሽና ብዛት ካላቸው ጥይቶች ጋር እንደተማረኩ ታውቋል።
ህዝባዊ ወያኔ ሓርነት ትግራይ ምንጊዜም ሰላም የማይፈልግ በመሆኑ ተኩስ መክፈቱ ተሰምቷል። በዚህም አዛዦቹ ተማርከዋል። ተኩሱ በጠለምት ዋልድባ አካባቢ ዛሬ በአራት ግንባር መጀመሩን የተሰማው በአካባቢው ያለው የጸጥታ ኃይል በወሰደ አጸፋ እርምጃ አንድ ድሽቃ ጨምሮ በርካታ የሰው ኃይል መማረኩን ከስፍራ የወጣው መረጃ አመላክተዋል። ዛሬ ተከዜን ተሻግሮ ጠለምት በማይዳጉሽ ጥቃት የከፈተው የህዝባዊ ወያኔ ሓርነት ትግራይ ህወሓት በምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂ ሲሆኑ በፎቶ እንደሚታየው ክፍለ ጦሩ አዛዥና ሎጂስቲክ ኃላፊ ተማርከዋል። ነገር ግን የህወሓት ኃይሎች የሚከተሉት ቦታ ውጊያ ለመጀመር እየተዘጋጁ እንዳሉ ተጠቁሟል። ቦታዎች ሲገለጹ ሀምሻ ምድር እንዲሁም ተከዜና ፍራፍር ወዳምብር በዛራ በኩል ፊት ምጫርና በደርብ አባይ በኩል ማይተክሊት አፍንጫ ኤፍሬም በተባለ ቦታ ወረራ አድርገው ለመያዝ ያለመ ዝግጅትና አሰላለፍ አድርገዋል። ከዚህም ጋር ታይዞ ከሽሬ ወደ ማይጸብሬ የሚወስደው መንገድ መዘጋቱ ተነግሯል። ውጥረቱም ጨምሯል። ካለፈው እሁድ ጀምሮ ህዝባዊ ወያኔ ሓርነት ትግራይ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሬ የሚወስደው መንገድ ዛሬ መዘጋቱ ታውቋል። መንገዱ የተዘጋው በራሱ የህወሓት ታጣቂ እንደሆነ ተነግሯል። ትናንት ተከዜ ተሻግሮ በጠለምት በማይዳጉሽ ጥቃት የከፈተ የህወሓት አርሚ 11 ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂ አዛዦችና የሎጂስቲክ ኃላፊ መማረካቸው ተዘግቧል። ሰሞኑን የህወሓት አዛዥ ነኝ የሚለው ትግስታችን እያለቀ ነው። ህወሓት ወታደራዊ ዝግጅት ማጠናቀቁን ትግስት መሟጠጡን ገልጸዋል። የህዝባዊ ወያኔ ሓርነት ትግራይ ቃል አቀባይ አቶ ገብረ ጻድቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆን በዊን ሚዲያ በኩል ባስተላለፉ መግለጫ አስታውቀዋል። ቃል አቀባይ በመግለጫቸው የህወሓት ትግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ይገኛል በማለት ወቅታዊ የክልሉና የፌዴራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ መድህን ገብረ ጻድቅ ከመግለጫቸው ትግራይ ፌዴራል መንግስት ውስጥ ያለው ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስት መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉ ቃል አቀባይ የህዝብና የጦር ኃይሉ ለሚመጣው ማንኛውም ሁኔታ ዝግጁ እንደሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬት በማስመለስ ተዘጋጅተናል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ብለዋል። የህዝቡ ማህበራዊ ስሪት ተበጣሷል ብለዋል። የሚያገናኘን ነገር የፕሪቶሪያ ሰላም ስምምነት ብቻ ነው ብለው ስምምነቱ የማይተገበር ከሆነ ግዛታችን በሰላም የማይመለስ ከሆነ ትግስታችን እያለቀ ነው ሲሉ ተደምጠዋል። በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት ተጠናቀቀ። ይህም ማለት ድርድሩ እንደከሸፈ ከወዲሁ ያሳያል። ለድርድሩ መክሸፍ ሩሲያና ዩክሬን እያደረጉ ያለው ጦርነት ማስቀጠላቸው ነው ተብለዋል። ሩሲያ በካርኪቭ ግዛት ከባድ ጥቃት ማድረሱን ተከትሎ ዩክሬን ያጸፋ እርምጃ በመውሰዷ ጦርነት መባባሱ እንደ ምክንያት ተጠቅሰዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሶስትዮሽ ድርድር ገንቢ ነበር ሲሉ ገልጸው ሩሲያ ግን ማጥቃቷን ቀጥላለች ሲሉ ተደምጠዋል። ድርድሩ ጦርነቱ መጨረስ የሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመ ነው። ለድርድሩ በሌላ ጊዜ እንደተራዘመ ቢገለጽም ሩሲያና ዩክሬን የማይግባባቸው ወይም ሊግባቡ የማይችሉባቸው ጉዳይ እንደነበሩ ፖለቲከኞች እንደተናገሩት ነው። ሞስኮና ኪየቭ የማይስማሙበት የግዛት ጉዳይ እንደሆነ ይታወቃል። ሩሲያ የዩክሬን ኃይሎች መውጣት አለባቸው ስትል ዩክሬን አይሆንም ማለቷ ጦርነት ቀጣይ ስለመሆኑ አመላካች ነው ተብሏል።